ሰላም ውድ የንጋት ኪችስ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መተናል። ዛሬ ይዤላችሁ የመጣሁት ብሪያኒ ነው። የዶሮ ብሪያኒ እንዴት ቀለል አድርገን ማዘጋጀት እንደምንችል አሳያችኋለሁ እና እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ቪዲዮውን ከመጀመራችሁ በፊት ላይክ እያደረጋችሁ እና ቤተሰቦቼ አሁን ሽንኩርታችንን በመጥበስ እንጀምራለን። ለዶሮ ብሪያኒ እዚህ ጋር የተጠበሰ ሽንኩርት ወሳኝ ነው ማለት ነው። ጣዕም ያመጣልናል። በነገራችን ላይ የዶሮ ብሪያኒ በብዙ አይነት መንገድ ይሰራል። እኔ ግን እዚህ ጋር ቀለል ባለውና በፈጣን መንገድ የሚደርሰውን ነው ማሳያችሁ ማለት ነው። እንደዚህ እንደምታዩት ሽንኩርቴን ጠብሼ ጨርሻለሁ። እንደዚህ ብራውን ሆኖ ደረቅ ብሎ ሲደርስልኝ አወጣዋለሁ። እሺ በመቀጠል የዶሮ ስጋችንን የምንቀመምባቸውን ነገሮች አዘጋጅቻለሁ። ከተጠበሰው ሽንኩርት ላይ የተወሰነውን አመጣለሁኝ። እርጎ አለኝ፣ ቲማቲምና እንደዚሁም ነጭ ሽንኩርት፣ ሎሚ ጭማቂና ቅመሞችን አዘጋጅቻለሁ። ይሄንን ዶሮዬን በደንብ አድርጌ ቀመምበታለሁ ማለት ነው። ከዛን እዚህ ጋር ሽንኩርቱን አድርጌያለሁ። ቲማቲም፣ ነጭ ሽንኩርቱና ነናውን ጨምሬያለሁ። እንደዚሁም እርጎ እነዚህ የተጠቀምኳቸው ቅመሞች ናቸው። ቅመሞቹም ቁንዶ በርበሬ፣ ከሙን፣ ሚጥሚጣ፣ እርድ፣ የቀረፋ ፓውደር፣ ድንብላል፣ ክኖር። እናንተ ከዚህ ውስጥ የምትፈልጉትን መቀነስ መጨመርም ትችላላችሁ። ከዛ በኋላ ሎሚውንም ሁሉንም ቅመማ ቅመም ጨምሬ እንደዚህ በምታዩት መንገድ በእጄ በደንብ አርጌ አዋህደዋለሁኝ። ከዛ እንደዚህ ክድና አርጌ ለግማሽ ሰዓት የሚሆን ለ30 ደቂቃ ወይ ደግሞ ከታላችሁ አሳድራችሁ በጠዋት ተጠቀሙት የበለጠ አሪፍ ነው የሚሆነው። ሰዓቱ በረዘመ ቁጥር ቆንጆ ይሆንላችኋል። ስለዚህ አሁን ሩዜን ደግሞ ማዘጋጀት ጀምራለሁ። 3 ኩባያ ሩዝ ተጠቅሜያለሁኝ። ይሄን በደንብ አርጌ ካጠብኩት በኋላ ለተወሰነ ደቂቃ ቢያንስ በትንሹ ለ20 ደቂቃ ዘፍዘፍ አርጌ ቅዝቃዜው በለቀቀ ውሃ አስቀምጠዋለሁ ማለት ነው። እሺ እንደዚህ ቆንጆ ሆኖልኛል ሩዜ። በመቀጠል ድስቴን ጥጄ ለሩዝ መቀቀያ የሚሆነኝን ደግሞ አዘጋጃለሁ። የተወሰነ ዘይት ካረኩ በኋላ የምስማር ወይ ደግሞ ቅርንፉድ፣ ቀረፋ እንደዚሁም ሄል ትንሽዬ ደግሞ የከሙፍ አርጌ ውሃውን በዛ አርጌ ጥደዋለሁኝ። ከዛ ጨው ጨምራለሁ። ሲፈላ ቅድም አጥቤ ዘፈዘፍኩትን ሩዜን ጨምራለሁ ማለት ነው። እንደዚህ እንደምታዩት ሩዙን ጨምራለሁኝ። በጣም አላበስለውም። ትንሽ ቀረት ሲለው ነው የማወጣው ማለት ነው። እና ቃሪያ ደግሞ ለጣዕሙ ቆንጆ ስለሆነ ልጆች ስለሆነ አከተፍኩትም እንደዚህ ሙሉን ጨምሬ እንደዚህ እንደምታዩት አበስለዋለሁ። ቢያንስ በትንሹ ለ7 ደቂቃ ያህል እንዲበስል አደርገዋለሁ ማለት ነው። ከዛን አጥልዬ አስቀምጠዋለሁ። ምክንያቱም በኋላ ከዶሮ ጋር ለተወሰነ ደቂቃ አብሮ ስለሚበስል ቀረት ሲሆን ነው የምናወጣው። እና ይሄው እንደዚህ እንደምታዩት ሩዛችን ደርሶልናል። በመቀጠል የዶሮ ስጋችን ወደ ማብሰል ነው የምንሄደው። ድስታችን ላይ ትንሽ ዘይት አድርገን ቅድም ለተወሰነ ደቂቃ ያስቀመጥነውን የዶሮ የተቀመመ ዶሮአችንን ጨምረን እናበስለዋለን። ይሄንን ምንም አይነት ውሃ ሳልጨምር በራሱ ውሃ እንዲበስል አድርገዋለሁኝ። እሳታችሁን ቀነስ አድርጋችሁ ቀስ ያላችሁ እንዲበስል ማድረግ ነው። እንደዚህ ያያችሁት እየከፈታችሁ ችክችክ እያለ በራሱ ውሃው እየተፋ ይመጣል። በደንብ ማብሰል ነው። ይሄው እንደዚህ ያያችሁት ዘይቱን ሁላ ትፍት አድርጓል። እንደዚህ በስል ካለልኝ በኋላ ይበቃዋል። አሁን አወጣውና ቀጥታ ከሩዜ ጋር አገናኝቼ ወደ ቀጣዩ ክፍል እንሄዳለን ማለት ነው። አሁን ሩዙን እዚህ ጋር ቀስ በቀስ ደረድረዋለሁ። ደረጃ በደረጃ የሚሰራው ነው የማደርገው። ሩዜን ከስር አድርጌ ከዛ በኋላ ደግሞ ከላዩ ላይ የዶሮውን ስጋና ያለውን መረቅ እያደረኩኝ አርነባብረዋለሁ ማለት ነው። እንደዚህ የተወሰነ ግማሹን የዶሮ ክፍል ካረኩኝ በኋላ ደግሞ ትንሽ ከመረቁ ደግሞ አረግበታለሁ። ይሄንን ስቴፕ እከተላለሁ ማለት ነው አንድ ባንድ።
በመቀጠል ትንሽ የተጠበሰ ካስተረፍኩት ሽንኩርት ላይ አረጋለሁኝ። እንደዚሁም ደግሞ የነና ቅጠልም በደቃቁ የተከተፈ አረግበታለሁ። ከዛ አሁንም ሩዙን በድጋሚ ቀረኝን ሩዝ ደግሞ አረጋለሁ ማለት ነው። እንደዚህ ያነባበራችሁ ሁሉንም ካረጋችሁ በኋላ የቀረውን ደግሞ የዶሮ ስጋና መረቁን ታፈሱበታላችሁ። ይሄው እንደዚህ የቀረውን መረቅ ሁሉንም አረግበታለሁ። እና ቤተሰቦቼ እንዴት ቪዲዮን እያያችሁ እስካሁን ቆያችሁ? ላይክ ካላረጋችሁ ላይክ አድርጉልኝ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ሌሎች እንዲደርስ ደግሞ ሼር በማድረግ አጋርነታችሁን አሳዩኝ ቤተሰቦቼ። ይሄው እንደዚህ በድጋሚ ከላይ ደግሞ የቀረውን ሽንኩርቴን አረጋለሁ። ከዛ አሁንም በድጋሚ ነናውን አረጋለሁ። ነና በጣም የሚገርም ጣዕም ነው የሚሰጥ። ነናና ብሪያኒ አንድ ላይ የማይተጣጡ ናቸው ማለት ነው። የመጨረሻውን መደምደሚያውን ሩዝ አረጋለሁኝ። እንደዚህ ሩዚን ካረኩ በኋላ ካናቱ ላይ የቀረውን የተጠበሰ ሽንኩርት አርጌ ነናና አርጌ ትንሽዬ የምግብ ከለር ቢጫ ከለር ማለት ነው ሰናረግና እንደዚህ በፎይለር ከበር እሸፍነዋለሁኝ። ከዛ እሳቴን ቀነስ አርግና ለ15 ደቂቃ በትንሹ እንዲበስል አደርገዋለሁ። እዚህ ጋር ማባያን የሰራሁት እርጎን የተጠቀምኩትኝ። እርጎ ላይ ደቀቃጌ የተከተፍኩት ሽንኩርት፣ ቲማቲም፣ ቃሪያ እነዚህን አንድ ጋር አድርጌ በደንብ አዋህደዋለሁኝ። ከዛ በኋላ ትንሽዬ ሎሚ ጭማቂ ጨምሬበታለሁኝ። ትንሽ ከሙን፣ ጨውና ትንጥዬ ስኳር እነዚህን አንድ ጋር አድርጌ ደግሞ አዋህደዋለሁ። በጣም የሚገርም ቆንጆ ማባያ ነው። እውነቴን ነው፣ ሞክሩት። በጣም አሪፍ ነው። እና 15 ደቂቃ ሞልቶታል። አሁን እናያለን ሩዛችንን። ዋው እግዚአብሔር ይመስገን የሚያምር ቆንጆ የሆነ ሩዝ ደርሶልናል ማለት ነው። ይሄንን ይመስላል የዛሬው ቪዲዮአችን ቤተሰቦቼ። ቪዲዮ ከተመቻችሁ በድጋሚ ላይክ አድርጉ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለሌሎች እንዲደርስ ደግሞ ሼር አድርጉ። ከቻላችሁ ከየት አካባቢ ያያችሁት እንደሆነ በኮሜንት ላይ አሳውቁኝ። ጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ። መልካም ሳምንት። ቺክን ብሪያኒ ደርሶልናል ማለት ነው። እስቲ እንቀምሳለን። እስማው መንፈስ ቅዱስ። እሺ እንግዲህ ይሄው ሁለት አይነት ማባያ አለን። እስቲ መጀመሪያ በዚህኛው እንቀምሳለን። እዚህ እናረግና ሳይበሉት ራሱ በቃ ያስጎመዣል። ዋው እኔ እኮ ጥበብሽ እኮ ነው የሚገርመኝ፣ ጥበብሽ። ከዚህኛው ደግሞ እስቲ ዋው ይለያል ነው የምላችሁ እኔ። ምርጥ ነው፣ ሞክሩት፣ ተወዱታላችሁ። ቺክን ብሪያኒ